Yo, what's up legends? It's your man Nati ነኝ and I am back with another crazy video. ዛሬም ባባበዱ ቪዲዮዎች ተመልሼ መጥቻለሁ። መሳቅ ፈታ ማለትና መገረም የምትፈልጉ ሰብስክራይብ በተኗን ስማሽ ያደረጋችሁ ላይክ በማድረግ ጀምሯት። Of course በጣም AI ጉዳይ እንደነገርኳችሁ ነው ባለፈው ቪዲዮ ላይም ትንሽ ነገር ስለ AI ብያለሁ ግን ስቲል እኔ ነው አስገርሙናል ተወምና እስቲ ዝም ቢያንዱ ለቪዲዮ ልጋብዛችሁ። This is unbelievable. I'm standing here in downtown Addis Ababa where for the first time in recorded history it's actually snowing. እኔ እግር በእግር ነኝ። ይህ ከዚህ በፊት አትየትም በኢትዮጵያ በመጀመሪያ ጊዜ በረዶ ነው። በረያ ጊዜ Wow, I've never seen this before. በኢትዮጵያ መኖር እየከበደ ነው። እንቁላል 23 ብር እየተሸጠ ነው። ይህ እብደት ነው። አንድ ነገር ማድረግ አለብን። ሰላም ቤተሰብ፣ የኔ ጌታ እንደዚህ ቢግፉትን አዲስ አበባ ውስጥ ስታዩ ምን ተሰማ? እንኳን ደህና መጣ ወንድሜ። አሁን በመጨረሻ አከበሩኝ። የሀገር ውስጥ ዝነኛ ነኝ። እግዚአብሔር የሆነ በጣም ኮንፊደንስ እንዳለው ሰው አለ አይደለ? በቃ በጣም ኮንፊደንስ ያለው ሰው ፐብሊክ ላይ ሲያወራ ምናምን እንዴት ልክ እንደዛ ነው በቃ የሚመስለው። ድሮ ጫካ ነበር የምኖረው። አሁን ቦሌ ነኝ። እውነተኛ ህይወቴ ገና ተጀመረ። ጫካውን እርሱት፣ አልመለስም። የአዲስ አበባ ሴቶች ደስ ይሉኛል። የመላጣ ልጅ ዝንጀሮ እኮ ነው። ረሳኸው እንዴ? ይቅርታ እጄን አልተጠቀምኩም፣ ግን ቅጠል ነበር የምበላው። አሁን ፍርፍር ነው የምበላው። ፍርፍር ጫካ ውስጥ ፍርፍር በማንኪያ ነው እንደምበላው። እንደ ለአይኑ እኮ ካፕሽኑን ይሄ ጽሁፉን ስትሰጡት አስተካክላችሁ ስጡት በስርዓት እንዲናገረው። ሀበሻ ያቺ ድሮ አብራችሁ ጥግ ላይ ትቀመጥ የነበረችው ልጅ አሁን የት ሆና ነው? ምን ነካው? እድሉን አባከነ። ወንድሞቼ ቲክቶክ ስትመለከቱ ከርማችሁ የደሞዝ ቀን ሲመጣ አትደናገጡ። እኔ አሁን ትንሽ እያስገረመኝ ያለው AI ጉዳይ እንዲመፈጠሩ ሳይሆን እንዴት ነው የሰውን ምስል ማለት አንድ ሰው ወደዚህ ምድር ሲመጣ አዲስ ፊት ይዞ ነው አይደለም የሚመጣው። ሜቢ በአለም ውስጥ 7 ሰው ምናምን ይባል ይችላል፣ ግን የራሱን የሆነ ማንነት ነው ይዞ የሚመጣው። አዲስ ፊት ነው የሚፈጠርለት ከቤተሰቡ ከጂን ምና ብዙ ነገር አለ። አዲስ ፊት፣ አዲስ መልክ፣ ሁሉ ነገር አዲስ ነው። ስፔሻሊ መልክ ላይ AI እንዴት ነው ያንን ጀነሬትም ሊያደርገው የሚችለው? ቆይ ማለት የአንዱን ሰው መልክ ከሆነ ራንደም ወስዶ ነው ከጎግል ላይ ምናምን ይሄን እንትን የሚሰጠው ወይስ ራሱ እንዴት ነው የሆነ አዲስ ፊት እንዴት ነው ጀነሬት ሊያደርግ የሚችለው? that's crazy ማለት ቀላል እኮ ይሆናል ግን I don't know እኔ ለምን ትንሽ እንዳስገረመኝ አላውቅም። anyway ወደሚቀጥለው ቪዲዮ የስካቫተር ቀልድ ላሳያችሁ። Hello. Hola, Carlos. Hola, Carlos. Tu salva mensagem. ተው እንጂ ሰው ደክሞት ስንት የለፋ እንዲደረጋል እንዴ? ብልግና ነው በእውነት ብልግና ነው። Hello. Tu salva mensagem. Hola, Carlos. Hello. Hola, Carlos. አልዞረችም ሴት መሆኗ ነው።
እየፎገረው ነው ማለት ነው። ሲኖ ነጂና እስካቫተር ነጂዎች እርስ በርስ እንዲህ ነው የሚቃለዱት ማለት ነው። በብዙ የዓለም ሀገራት እንቁላል ተቀቅሎ የሚበላው ፍሬሽ እንደሆነ ወይንም የተወሰኑ ቀናትን ብቻ እንዳሳለፈ ሲሆን የተበላሸ ወይንም የቆየ እንቁላል ከሆነ ሰዎች ለመብላት አይደፍሩትም። እንቁላሎች መበላሸትና አለመበላሸታቸውን ለመለየት ራሱ የተለያዩ ቴክኖሎጂዎች ጥቅም ላይ ይውላሉ። በዚህ የኤዥያ አካባቢ ግን አንድ ለየት ያለ አመጋገብ አለ። ኤዥያውያን እንቁላል በውስጡ ማደግ እስኪጀምር ድረስ ጠብቀው የሚቀቅሉት ሲሆን ይህ አይነቱ ወጣ ያለ አመጋገብ በጣም ተወዳጅ ነው። እንቁላሉ ፈርቲላይዝድ እስኪሆን ጠብቀው ትናንሽ ጫጩቶች ማደግ ሲጀምሩ በፈላ ውሃ የሚቀቅሏቸው ሲሆን በተለይ በቻይናና በፊሊፒንስ ታዋቂ የሆነ ምግብ ነው። በፊሊፒንስ የዳክዬ ፈርቲላይዝድ እንቁላል ታዋቂ የስትሪት ፉድ ሲሆን ልክኛ ሀገር ኖርማል እንቁላል ተቀቅሎ በመንገድ ዳር እንደሚሸጠው በፊሊፒንስ ደግሞ ጫጩት ማደግ የጀመረበት እንቁላል ተቀቅሎ ይሸጣል። እነዚህን እንቁላሎች በሰላጣ በጎመን እንዲሁም በተለያየ ጣዕምና ፍሌቨር አድርገው የሚመገቧቸው ኤዥያውያን በጣም ከሚጣፍጣቸው ምግብ አንዱ እንደሆነ ይናገራሉ። በተቃራኒው እነዚህን እንቁላሎች የሞከሯቸው አሜሪካውያን የተለየ ስሜት አሳይተዋል። እናንተ ብትሆኑ ትሞክሩታላችሁ ወይንስ አትሞክሩትም? ኦፍ ኮርስ አልሞክረውም። እንዴት ነው ጫጩት ልበላ የምችለው? ኢቭን ጫጩት እኮ አይደለም ገና የተፈለፈለ እኮ አይደለም። ይሄ ዶሮ አለ አይደል? ዶሮ ወጥ ሲሰራ በስርዓት ካልታጠበ፣ በስርዓት ቆሻሻው ካልተወገደ፣ በሎሚ ምናምን የሚሰራ ያውቀዋል አይደል? በስርዓት ካልተደረገ እኮ ስጋዋ እንዲህ ሲበላ የሆነ የሚደብር ቃና ካለው በጣም ነው የሚያስጠላው። እግዚአብሔርን በጣም እንቁላል በተፈጥሮ በጣም የሚገማ የሚሸት ነገር ነው። ተጠብሶ ሲበላ ብቻ ነው ሽታው ደስ የሚለው። ኤኒዌይ ግን ኢማጂን ከዛ የተበላሸ እንቁላል፣ ከዛ ውስጡ ጫጩት ያለበት እንቁላል፣ ከዛ እንዲህ ይጠጡታል ደግሞ። ኧረ ምን አይነት ዘጊዎች ናቸው። ከዚህ በፊት እኔ ውጪ የሚኖር ሰው ጠይቄ ነበር። ምን አለኝ? ፈረንጆች በጣም ቆሻሾች ናቸው አለኝ። ውጪ ለረጅም ዓመት የኖረ ሰው ነው። ለምን ምን አለዋለሁ። በቃ ግን በጣም ቆሻሾች ናቸው ና ነገር ሲለኝ ሰማ እና እኔ እንዴት ነው ፈረንጆች በቃ እንደ ፊታቸው እንደ መልካቸው እንደ ቅላታቸው ይመስለናል። አይደሉም፣ ግሞች ናቸው። በተለይ ኤዥያን አካባቢ የሚኖሩ ማለት ነው። የሚበሉት ምግብ አባጮጋሬ እንዲሄድ ምናምን በጣም ከባድ ነው። በጣም ከባድ። በምግብ ላይ አይ ቲንክ እኛን የሚያክል ያለ አይመስለኝም። ምግብ አበላለ እኛ ምግብ እንመርጣለን ማለት በቃ አሪፍ ምግብ እንበላል። እንዲህ የሆነ የወረደ የዘቅጣጭ የሆነ ምግብ አንበላ ማለት እኛ ሀበሾች ኦፍ ኮርስ አንበላም። እንዴት ልንበላ እንችላለን? በላን ከተባለ ራው ሚት ነው፣ ጥሬ ስጋ ኖርማል ነው። ጥሬ አሳ ልንበላ እንችላለን። ሌላ ምን በጣም ደባሪ የተባለ ምግብ ምን አለ? ምን ሊኖር ይችላል? ፋኖች ናቸው እዚህ መተው ጊንጥ ምናምን እያበሉን ያሉት። ኤኒዌይ በጣም የሚደብር ነገር ነው። ደግሞ አንድ ሰው ያለ ውጪ ሄዶ አባጨጓሪውን ቀንድ አውጣውን ፍሮግ እንቁራሪቱን ምናምን ይበላ ልክ እንደነሱ ማለት ነው። የአብዛኛው ኢትዮጵያ ውስጥ ያሉ ማለት በቃ የቤት ልጅ የሚባሉ አብዛኞቹ የቤት ልጅ ብሎ ለነገሩ ተንከሲስ ብቻ ናቸው። ግን አብዛኛውን ጨምሮ እንደዚህ ልጅ ነን፣ ምንም አናቅም። በቃ ሰዎች ግን በእኛ እድሜ ሆነው ምናምን ይፍታታሉ፣ ካፕል ይላሉ። እኛ ቁጭ ብለን የአሻንጉሊት ቴሌቪዥን ነው። በተለይ ነጮች፣ እኔ አንድ የሚያስገርመኝ ነገር ልንገራችሁ። በነጮች ሁለተኛ ክፍል ልጅ የሶስተኛ ክፍል ልጅ ስለ ፓርቲ ማለት በቃ ቤተሰብ ይፈቅዳል። ዛሬ እኮ ከእንትና ጋር ነው የምሄደው ከእንትና ጋር ነው የምደንሰው ምናምን እያሉ የሚጀምሩት ማለት ነው። አይታችሁ ከሆነ ስፔሻሊ ወደ አሜሪካ አካባቢ ያሉ በቃ ኢዚ ነው ለነሱ እንዲህ አይነት ነገር ምናምን። ከዛ ለነሱ ኖርማል አድርገው ምናምን በቃ ኖርማል። እኛ ጋር ለቤተሰብ ሄጄ ፓርቲ አለ ልደንስ ነው ምናምን ነገር አይደለም። በዛ እድሜ ማለት ነው በዛ እድሜ አይደለም እንዲህ አድርገህ ትልቅ ሆነ ራሱ እንዲህ አይነት ነገር እንዲህ ከቤተሰብ ጋር ሄደ የሆነ ሴት መንገድ ላይ ሰላም ካልክ ራሱ ብራዘር የሚያውቀው ያውቀዋል። ሌላ ምንም የምለው ነገር የለም። እና ወደሚቀጥለው ቪዲዮ ስንሄድ ሰሞኑን ቲክቶክ ላይ የሆነ እንቢ ስክሮል ሳርግ የሚመጣልኝ ነገር አለ። እንዴት ደስ እንደሚለቅ የሆነ ሳቲስፋክሽን ሌቭሊ ከፍ ነው የሚለው ሳየው። ለምን ደስ እንደሚለኝ አላውቅም። ላሳያችሁ እስኪ ከተመቻችሁ እግዚአብሔርን which is አንድ ኳስ ከዚህ ከክቡ ሲወጣ ተጨማሪ 3 ኳሶች ነው የሚተኩት ማለት ነው። ክሬዚ ማለት በቃ ጨዋታ ነው የሚመስለው። አይ ነው ቪዲዮ ላይ ራሱ ሰራው ይሄንን ቁም ነገር ምናምን ብዬ ማለት ግን ምን ደስ የሚል ነገር አለ።
እንዴት ነው ደስ የሚለው! አይናችሁን ፖርትሬት ሞዴል ያርጋችሁ እዩት እስቲ እዩት። ኖ ይሄን ብቻ አይደለም እኔ ጋር የሚመጣልኝ ሌላም አለ። እሱንም ማሳያችኋለሁ። ውጣ በእናትህ። ደስ አይልም ወይ? በፈጣሪ ስም ኮሜንት ላይ ጻፉልኝ በዳታችሁ ደስ ካላችሁ። ዊርድ የሆነ ነገር ነው ግን የሆነ ደስ የሚል ነገር ነው። በሚገርም ሁኔታ እነዚህ ቪዲዮዎች በሚሊዮን ነው ላይክ ያላቸው። አላቅ ምንም እኮ ነገር አለ፣ ዘፈን አይደለም ምንም አይደለም፣ ግን ሲታይ የሆነ ደስ የሚል ቫይብ ነው ያለው። የሆነ ያፈዛል ሊሆን የሆነ ነገር አለው እና እኔም ተመችቶኛልና ያ ሁሉ ሚሊዮን ላይክም ይገባቸዋል። ለምን እንደሆነ አላቅም እንደ ያን ነገሮች እንትን እንደሚሉ። ኤኒዌይ ዛሬ ክሬዚ ወደ ቪዲዮ የዛሬ ቪዲዮ ይሄንን ይመስላል። ሰብስክራይብ ያ ቻው ቻው።